ቤተሰቦቼ ለጥንቃቄ ያክል ነው ይሄን ነገር ብትሰሙ ታተርፉበታላችሁ እንጂ አትጎዱበትም ተጠንቀቁ ሙሉ ተሳፋሪ ይዘው ሸዋሸዋ ጀምረዋል ሙሉ ተሳፋሪ ይዘው ልጅ ያዘላል አቅመ ደካማ አለ 1 3 4 ወጠምሻ ይደረግና ሙስሊም ስታይል ሂጃብ የለበሰች አለች ክርስቲያን ስታይል ነጠላ ያጣጣለች አለች 3 ሰው 4 ሰው ነው ወንበር ክፍት የሚሆነው ሙሉ ተሳፋሪ ይዘው ሸዋሸዋ ውስጥ ትገባላችሁ ማለት ነው አንደኛ ነገር መኪና ውስጥ ከገባችሁ በኋላ ምንም የምታውቁት ነገር የለም ለረዳቱ እናንተ ፊት ሂሳብ ይከፍላሉ ሙሉ ተሳፋሪ ነው የሚመስላችሁ ማለት ነው በሁለተኛ ነገር ደግሞ የትናችሁ ካለ ረዳት መግባት የለባችሁም ብያስባለሁ ለምሳሌ መነሻ ቦታው አራብሳ ቢሆን ካራብሳ መገናኛ ከሆነ የሚሄደው መገናኛ ብሎ ይጥራ ጣፎ ከሆነ የሚሄደው ጣፎ ብሎ ይጥራ የትና ካለ ሸዋሸዋ ነው ጣፎን ብትሉት እሺ ነው የሚላችሁ አያትን ብትሉት እሺ ነው የሚላችሁ የትም እሺ ይላል ብትሉት እሺ ነው የሚላችሁ ሜክሲኮን ብትሉት እሺ ነው የሚላችሁ አላማው ሌላ ስለሆነ ማለት ነው ይሄንን ነገር ለመጠንቀቅ የመጀመሪያው ነገር ሁላችሁም በየሃይማኖታችሁ ዱዓ ማድረግ መጸለይ ከቤታችሁ ስትወጡ ማታ ላይ በጣም አደገኛ ነገር ነው ገፍተው ይጥሏችኋል ህይወታችሁን ይነጥቃሉ ሞባይላችሁና ስልካችሁንና ፖርሳችሁን ወስደው አይምሯችሁ በሁለተኛ ነገር ደግሞ ጸልያችሁ ከወጣችሁ በኋላ ከመነሻ ቦታ ላይ ብትሳፈሩ ፌርማታ ላይ ብትሳፈሩ ከተራ ቦታ ላይ ብትሳፈሩ ብዬ እመክራለሁ ከተራ ቦታ ላይ ካልተሳፈራችሁ ደግሞ የትነሽ ብሎ በሚጠራው ሳይሆን ትሄጃለሽ ትሄራላችሁ ብሎ መስመሩን የሚጠራ ጣፎ ከሆነ ጣፎ መገናኛ ከሆነ መገናኛ እያለ የሚጠራው ብገቡ ሴቭ ነው ላለው አመሰግናለሁ